የሚጀምረው ታይለር የተባለ ወጣት በተጨናነቀ ጎዳና ላይ መሳሪያ ታጥቆ በድንገትም በጥይት ተመቶ ሲወድቅ አሳይቶን ይጀምራል። ትዕይንቱ የሚቀየርና ሙምባይ ህንድ ውስጥ ኦቪና ጓደኞቹን ያሳየናል። የኦቪ አባት ኃይለኛ ወንጀለኛ ሲሆን በአሁን ሰዓት እስር ቤት ውስጥ ይገኛል። ኦቪን የሚከታተለውና ያለውን ነገር የሚቆጣጠረው ሳጁ የሚባል ሰው ነበር። ኦቪ በብቸኝነት ያደገ ልጅ ነው። አንድ ቀን ኦቪ ከጓደኞቹ ጋር ለመዝናናት ይወጣል። ከአንዱ ጓደኛው ጋር ውጪ ወጥተውም ሲጋራ ሲያጨሱ በድንገት ፖሊስ መጥቶ የኦቪን ጓደኛ በጥይት ይገሉትና ኦቪን አፍነው ይዘው ይሄዳሉ። በቀጣይ ቀን ሳጁ የኦቪን አባት ለማየት ይሄዳል። የኦቪ አባት በጣም ተናዶ ሳጁን ልጁን እንዲከታተለው እንዳስጠነቀቀው ያወራል። ቀጠልም አድርጎ ልጁን አሚር አሲፍ የተባለ ሰው ወደ ዳካ ወደምትባል ከተማ እንደወሰደውና ወደዛ እንዲሄድ ሳጁን ያዘዋል። ሳጁም ይሄን ብቻው ማድረግ እንደማይችል ሲያወራ የኦቪ አባት በልጁና በሚስቱ ያስፈራረዋል። አማራጭ ያጣውም ሳጁ ትዕዛዙን ተቀብሎ ለመሄድ ይስማማል። ፊልሙም ታይለር የተባለን ሰው ያሳየናል። ጥልቀት ወዳለው ባህር ውስጥም ገብቶ ባለበት በደንብ ምስሉ የማይታይ ህፃን ልጅን ሲያስብ ያሳየናል። ሳጁ ቤተሰቡን ተሰናብቶ ወደ ዳካ ይሄዳል። በሌላ በኩል ታይለርና ቡድኖቹ ስለታገተው ልጅ የተለያዩ መረጃዎችን እየሰበሰቡ ፊልሙም ወደ ዳካ ያመጣናል። ታይለርም ወደ ዳካ ደርሶ ከሰዎቹ መልስ እየተጠባበቀ አጋቾቹም ድንገት በመኪና መጥተው አፍነው ይዘውት ይሄዳሉ። ገንዘብም ይጠይቁታል። ታይለር ቅድሚያ ልጁን እንዲያሳዩት ይጠይቃቸዋል። እነሱም ያሳዩትና ሄዶ ገንዘቡን እንዲያመጣ ይነግሩታል። ይዘውትም እየሄዱ እያለ ከታይለር ቡድን ጥይት ተተኩሰው ከአጋቾቹ አንዱ ይመታል። በዛ ሰዓት ታይለር አጋጣሚውን ተጠቅሞ ይጨርሳቸውና ኦቪን ለመውሰድም ወደ ተቀሩት ይሄዳል። ከነሱ ጋር መደባደብ ይጀምርና ሁሉንም ጨርሷቸው ኦቪን ይዞ ከዛ ቦታ ለቀው ይሄዳሉ። ትዕይንቱም ይቀየርና አሲፍ ወደ ተባለ ሰው ይወስደናል። አሲፍ የሰፈሩን ህፃናት ሰብስቦ ገንዘቡ ማን እንደሰረቀው እየጠየቃቸው ነበር። ምንም ምላሽ ሳያገኝ ሲቀር ግን ከአሲፍ ተላላኪ አንዱ ህፃኑን ወስዶ ከፎቅ ላይ ወረውረዋል። ወደ እነሱም ተመልሶ አንደኛው ሊደግመው ሲል ከመሃላቸው አንዱ ያስቆመውና ማን እንደሰረቀው እንደሚያውቅ ሳጂብ የሚባል ሰው እንደሆነም ያወራል። ተላላኪው ማን ነው ሳጂብ ሲለው ቅድም ከፎቅ ላይ የወረወርከው ነው ይለዋል። አሲፍም በልጁ ንግግር እየሳቀ ስሙንም ሲጠይቀው ልጁን ፎራድ እንደሚባል ይነግረዋል። አሲፍ ጩቤ አውጥቶ ለፎራድ ይሰጠዋል። ጣቱን እንዲቆርጠው ያዘዋል። ፎራድም ጣቱን ለመቁረጥ እየተዘጋጀ ያለ የአሲፍ ወታደር ይመጣል። ልጁም እንደሞተ ሲያወራ አሲፍ ፎራድን እንዲሄድ ይለቀዋል። ከተማውም እንዲዘጋ፣ ኤርፖርቶች ባቡሮችንም እንዲዘጉ ትዕዛዝ ያስተላልፋል። እነ ታይለርም አንድ ቦታ ደርሰው ልብሳቸውን ከቀያየሩ በኋላ መንገዳቸውንም ይቀጥላሉ። እነ ታይለር በመንገዳቸው ላይ ጭምብል ያረገ ሰው ያሰደዳቸው ጀመር። ጭምብል የለበሰው ሳጁ እንደሆነ እናያለን። ሳጁ ማንነቱን አሳውቆ ወደ ቤት ሊወስደው እንደሆነ ሲናገር ኦቪ ወደሱ ሊሄድ ሲል ታይለር ያስቆመዋል። ከዛ ቦታም በመሮጥ በፍጥነት ወደ መኪናቸው ገብተው ያመልጣሉ። በሌላ በኩል የአሲፍ ፖሊሶች ይመጡባቸዋል። ከነሱ መሸሽ ይጀምራሉ። ሳጁ አንድ የፖሊስ መኪና ይዞ ፖሊሶቹን በመግደል እነ ታይለርን ብቻውን ያሳድዳቸዋል። በድንገትም ሁለቱ ይጋጩና እነ ታይለር ወደ አንድ ህንጻ በመግባት ይደበቃሉ። ነገር ግን የአሲፍ ወታደሮች ብዙም ሳይቆይ ያገኟቸውና ከነሱ ጋርም መደባደብ ይጀምራል። ሁሉንም ከገደላቸው በኋላ በድንገት ሳጁ ይመጣና ከሱ ጋር መጣላት ይጀምራል። ድንገት ግን ታይለር በመኪና ይገጭና በዛ ሰዓት ሳጁ ወደ ኦቪ ሄዶ ፖሊሶቹን ይገልና ኦቪን ይዞት እየሄደ ታይለር በመኪና ይገጨውና ኦቪን መኪና ውስጥ እንዲገባ ነግሮት ይሄዳሉ። ግን አሁንም የአሲፍ ወታደሮች እየተከታተሏቸው ነበርና ድልድይ ጋር ሲደርሱ ከመኪናው በመዝለል በአደጋ የሞቱ እንዲመስል ያደርጋል። መረጃውም እና አሲፍ ጆሮ ይደርስና አሲፍም የሞተውን አካላቸው ማየት እንደሚፈልግ ያወራል። ኦቪ የታይለርን የተጎዳውን እጁን ያክምለታል። ሳጁ ወደ ቤተሰቦቹም ደውሎ በስልክ ሲያወራቸው ያሳየናል። ታይለር ስልክ ይደወልለትና ከቦታው ለቀው ሊሄዱ ሲሉ ፎራድ ጥይት ይተኩስበታል። ታይለርም ከነሱ ጋር መደባደብ ይጀምራል። ከነሱ ማምልጠው ሊሄዱ ሲሉ ወታደሮቹ ይመጡባቸዋል። በፍጥነትም ወደ አንድ የቆሻሻ ቦይ ውስጥ ይገባሉ። ታይለር ለቡድኖቹ ደውሎ መኪናውን መጥቶላቸው ከዛ ቦታ ይሄዳሉ። ታይለር እና ኦቪም ትንሽ ያወራሉ። ከንግግራቸውም ታይለር ሲያስበው የነበረው ልጁ እንደነበርና አሁን ላይ በህይወት እንደሌለ እንረዳለን። ከጋስፐር ጋርም እየተጨዋወቱ በጨዋታቸው መሃል ግን ጋስፐር ልጁ መልሰው ገንዘቡን እንዲወስዱና ወታደሮቹንም እንደጠራቸው ሲያወራ ታይለር በመናደድ መደባደብ ይጀምራሉ። ድንገት ግን ኦቪ ይመጣል። ጋስፐርም ታይለርን ትቶት ወደ ኦቪ ሲመጣ ኦቪ በያዘው ጥይት ደጋግሞ በመተኮስ ይገለዋል። ባረገውም ነገር ተደናግጦ እያለቀሰ ወደ ቤቱ መመለስ እንደሚፈልግ ያወራል። ታይለር ወደ ሳጁ ስልክ ደውሎ እርዳታውን ይጠይቀዋል። እርዳታውን ታይለር
በአካባቢው ላይ ሁካታ እንዲፈጠር በማድረግ እነሳጁ እንዲያመልጡ ያደርጋል። እነሳጁ እየሄዱበት ያለው መንገድ ስለተዘጋጋ በእግር መንገዳቸውን ለመቀጠል ከመኪናው ይወጣሉ። ነገር ግን ወታደሮቹ ያስቆማቸውና ከነሱ ጋር መደባደብ ይጀምራሉ። አሲፍ እየሆነ ያለውን ነገር እያየ ስለነበር ወደ ቦታው ተጨማሪ ሰዎች እንዲሄዱ ትዕዛዝ ያስተላልፋል። የተባሉትም ወታደሮች በቦታው ይደርሳሉ። የታይለር ቡድኖችም በቦታው ይደርሳሉ። ታይለርም ወደ ቦታው ለመሄድ ከወታደሮቹ ጋር እየተደባደበ እናያለን። ሳጁ ድንገት ሳያስበው በጥይት ጭንቅላቱን ይመታል። ታይለር ወደ ቦታው ደርሶ በአሲፍ ወታደር ተመቶ መሬት ላይ ይወድቃል። እዛው በተኛበትም ሊጨርሰው ሲል የታይለር ቡድን የሆነችው በስናይፐር ጭንቅላቱን ብላ ትገለዋለች። ታይለር ጋርም ኦቪ ወደሱ መጥቶ እጁን በመያዝ ክፉኛ ያለቅሳል። ታይለር ኦቪን ወደ ሄሊኮፕተሩ እንዲሄድ ይነግረዋል። ኦቪም ጥሎት እንደማይሄድ ሲናገር እናያለን። ታይለርም ኦቪ ላይ ጫና ሲያደርግበት ኦቪም ወደ እነሱ በመሮጥ ይሄዳል። ታይለር ያለውን አቅም አሰባስቦ የቀሩትን ወታደሮች እየገደላቸው ነው። ወደ ቡድኖቹም እየተመለሰ ያለ በጥይት አንገቱን ድንገት ይመታል። ተኳሹ ፎራድ እንደሆነ እናያለን። ታይለር ልጁን እያሰበ በስተመጨረሻም የሞተውን ልጅ ፊቱ ስናየው ታይለር ራሱን ከድልድዩ ወደ ባህሩ ይወረውራል። እነ ኦቪም እያዘኑ ከቦታው ለቀው ይሄዳሉ። ትዕይንቱ የሚቀየርና ከ8 ወር በኋላ ኦቪ ወደ ትምህርቱ ተመልሶ ኦቪ የዋና ገንዳ ውስጥ ሰምጦ በመግባት ልክ እንደ ታይለር ሲያደርግ አሲፍ መታጠቢያ ቤትም ሲገባ የታይለር አባል የሆነችው በሽጉጥ በመምታት ስትገለው እናያለን። ከዛም ሲወጣ አንድ ፊቱ የማይታይ ሰው ቆሞ ኦቪም ወደሱ እያየ ፊልሙ ያልቃል። የዚህ ፊልም ክፍል 2 እንዲሰራላችሁ የምትፈልጉ ከሆነ በኮሜንት ሴክሽን ላይ አሳውቁ። በአዲስ ፊልም እስከምንገናኝ ደህና ሁኑልኝ።